ካቶሊካዊት ቤተክርስቲያን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ እንደሆነ ነገር ግን ሁለቱ ባህሪያት እንዳልተዋሃዱ ወይም እንዳልተቀላቀሉ እንዳልተበረዙ ብላ ታስተምራለች። ያስተምሮ የሁለቱ ባህሪያት አንድነት ሃይፖስታቲክ ዩኒየን በመባል ይታወቃል። ይህንን አስተምሮ ለመደገፍ ቤተክርስቲያኗ ከመጽሐፍ ቅዱስ የሚከተሉትን ማስረጃዎች ታቀርባለች። ኢየሱስ አምላክነቱን የሚያሳዩ ጥቅሶች የዮሐንስ ወንጌል ምዕራፍ 1 ከቁጥር 1 እስከ 3 በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ፣ ይህ በመጀመሪያ በእግዚአብሔር ዘንድ ነበረ፣ ሁሉ በእርሱ ሆነ፣ ከሆነውም አንዳች እንኳን ያለ እርሱ አልሆነም። ይህ ክፍል ኢየሱስ ቃል ሎጎስ ተብሎ የተጠራ ሲሆን ከእግዚአብሔር ጋር እኩል መሆኑንና የፍጥረት ሁሉ ፈጣሪ እንደሆነም ይገልጻል። ዮሐንስ ምዕራፍ 1 ቁጥር 14 ላይ ቃልም ሥጋ ሆነ ጸጋንና እውነትንም ተለምልቶ በእኛ አደረ፣ ክብሩንም አየን፣ ከአባትም አንድ ልጅ እንደሆነ ክብሩን አየን። ይህ ጥቅስ ቃል ሥጋ ሰው እንደሆነ ሲናገር ኢየሱስ አምላክና ሰው እንደሆነ ያሳያል። ዮሐንስ 8 ከቁጥር 58 ላይ ኢየሱስ አብርሃም ሳይወለድ እኔ ነበርሁ በማለት የዘላለም አምላክ መሆኑን ተናግሯል። ዮሐንስ 10:30 ላይ ኢየሱስ እኔና አብ አንድ ነን በማለት ከአብ ጋር ያለውን አንድነት ግንኙነት ገልጿል። ቆላስያስ ምዕራፍ 2 ቁጥር 9 ላይ የእግዚአብሔር ሙላት ሁሉ በሰውነቱ ተገልጦ ይኖራልና ይህ ጥቅስ ደግሞ የእግዚአብሔር ሙላት ሁሉ በኢየሱስ ውስጥ እንደተገለጠ ይናገራል። ሁለተኛው ደግሞ የኢየሱስ ሰውነትን የሚያሳዩ ጥቅሶች ናቸው። የማቴዎስ ወንጌል ምዕራፍ 4 ቁጥር 2 ላይ ኢየሱስ መጾሙንና መራቡን ይገልጻል። ይህ የሚያሳየው ሰው መሆኑንና አካላዊ ፍላጎት እንደነበረው ነው። ዮሐንስ ወንጌል ምዕራፍ 11 ከቁጥር 35 ኢየሱስ ማልቀሱ ሰው እንደሆነና የሰውን ስሜት እንደተካፈለ ያሳያል። ማቴዎስ 27 ከቁጥር 50 ላይ ኢየሱስ ሞቱን ይገልጻል። መሞት ደግሞ ለሰው ልጆች ብቻ የሆነ የሰውነት አካል መገለጫ ነው። ሉቃስ 2 ምዕራፍ 2 ቁጥር 52 ላይ ኢየሱስም በጥበብና በቁመት በእግዚአብሔርን በሰው ፊትም ሞገስ እያደገ ሄደ ይለናል። ይህ ክፍል ኢየሱስ እንደ ሰው እያደገ እየሄደ እንዳለ ይገልጻል። ዕብራውያን ምዕራፍ 2 ቁጥር 17 ላይ ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሚሆነው ነገር ሁሉ የሚራራና የታመነ ሊቀ ካህናት እንዲሆን በሁሉ ነገር እንደ ወንድሞች ሊሆን ተገባው። ይህ ጥቅስ ኢየሱስ በሁሉም ነገር እንደ ወንድሞች እንደ ሰው ልጆች መሆን እንደነበረበት ይገልጻል። የሁለቱ ባህሪያት አንድነት ሃይፖስታቲክ ዩኒየን የካቶሊክ ቤተክርስቲያን ኢየሱስ ፍጹም አምላክ ፍጹም ሰው ነው ሲሆን ሁለቱ ባህሪያቱ ግን በአንድ አካል ውስጥ እንደተዋሃዱ ወይም እንደተቀላቀሉ አታስተምርም። ይልቁንም ሁለቱም ባህሪያት አምላክነትና ሰውነት ሳይበረዙ ሳይቀላቀሉ ወይም ሳይለወጡ በአንድ አካል በኢየሱስ ክርስቶስ ውስጥ አንድ ሆነው እንደሚኖሩ ታምናለች። ማጠቃለያ የካቶሊካዊት ቤተክርስቲያን ኢየሱስ ፍጹም አምላክ ፍጹም ሰው እንደሆነ ስታስተምር ከመጽሐፍ ቅዱስ ብዙ ጥቅሶችን በመጥቀስ ታስረዳለች። እነዚህ ጥቅሶች የኢየሱስ አምላክነትን ሰውነትንና ሁለቱ ባህሪያቱ በአንድ አካል ውስጥ ሳይበረዙ አንድ ሆነው መኖራቸውን ያመለክታሉ። ይህ አስተምሮ የካቶሊካዊት ቤተክርስቲያን እምነት መሰረት ሲሆን የሁለቱ ባህሪያት አንድነት በመባል ይታወቃል።